ወደ አጀንዳ ጉዳያችን ነው ዜና ኢትዮጵያችን የተሻገረው በዛሬው ዕለት በዋነኛነት የጎርፍ ስጋቶች ከዛ ባሻገር ሊደረጉ የሚገቡ ጥንቃቄዎች ክረምትም እየተቃረበ ነው ያው ገብቷል ማለት እንችላለን ቀናቶች ናቸው ያሉት ትክክል ነው ስለዚህ ከዚህ ጋር ያይዘን ከጎርፍ ስጋት ጋር ለጎርፍ ሊደረጉ የሚገቡ ጥንቃቄዎች ምንድናቸው የሚለውን በስፋት ያየን ቆይታ የምናደርግ ነው የሚሆነው የምናስቀድመው ተጨማሪ ሆኑ ከዚህ ጋር የተገናኙ መረጃዎችን እና የክረምቱን አዝማሚያ በተለይ ምን ይመስላል የሚለውን እንድናስቀድም ብለን በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመን እዚህ ስቱዲዮአችን ጋብዘናቸዋል ከሳቸው ጋር ቆይታ የምናደርግ ነው የሚሆነው ዶክተር ለጊዜዎት እናመሰግናለን እኔም አመሰግናለሁ ዛሬ በተለየ መንገድ ነው ዝግጅት ለተመልካቾች ልናቀርብ ያሰብነውና ከኛ ወጥቶ እርሶ የጋዜጠኝነቱን ሚናም በደንብ ስለሚያውቁት አንዳንድ መረጃዎችን የዘርፉም ኤክስፐርት እንደመሆነው መጠን ማለቴ ነው የክረምት አዝማሚያ የተስተዋለ ነው በእርግጥም ያው ቀድሞም የገባበት አካባቢ አለ ብያስባለሁና እስኪ አንዳንድ መረጃዎችን እናጋራ ምን ይዘዋል እሺ አመሰግናለሁ ሰሎሞንና ሮዛ እንግዲህ በሀገራችን በሜትሮሎጂ ወቅቶች አከፋፈል መሰረት 3 ወቅቶች አሉ ክረምት በጋና በልግ የሚባሉ ወቅቶች ከዛ ውስጥ ክረምት የምንለው የአንበሳውን ድርሻ ይወስዳል ማለት ነው ክረምት ወቅት ከሰኔ እስከ መስከረም ያሉትን ወራት የሚያጠቃልል ሆኖ በተለይም ከአመታዊ የዝናብ መጠኑ እስከ 85% የሚደርስ የዝናብ መጠንና ስርጭት የሚስተዋለው በዚህ በክረምት ወቅት ነው ማለት ነው ስለሆነም እንግዲህ በክረምት ወቅት ከጥቂት የደቡብና የደቡብ ምስራቅ የሀገራችን አካባቢዎች አብዛኛው የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው ማለት ነው ይህን መሰረት በማድረግ በርካታ የግብርና የስራ እንቅስቃሴዎች የሚከናወኑት በዚህ በክረምት ወቅት ነው ማለት ነው ስለሆነም እነዚህን ወቅቶች መሰረት በማድረግ የኢትዮጵያ ሜትሮሎጂ ኢንስቲትዩት ወቅቶች ከመጀመራቸው አንድ ወር ቀደም ብሎ በእያንዳንዱ ወቅት የሚኖረውን የዝናብ መጠንና ስርጭት የተለያዩ የአየር ሁኔታ ክስተቶች ላይ ገጽታዎች ላይ ሳይንሳዊ ትንታኔዎችን በማካሄድ የወቅት ትንበያዎችን ያዘጋጃል ማለት ነው ስለሆነም እንግዲህ ለዘንድሮ ለክረምት 2017-18 ዓ.ም የተዘጋጀውን የወቅት ትንበያ ለመግለጽ ያክል በተለይ እንግዲህ በአሁኑ ወቅት እንግዲህ የምስራቅና የመካከለኛ የፓሲፊክ ውቅያኖስ የባህር ወለል ሙቀት ወይንም ደግሞ የዓለምን የአየር ሁኔታ ይወስነዋል ተብሎ የሚነገርነት የውቅያኖስ የባህር ወለል ሙቀት በአሁኑ ከመደበኛው ጋር የተቀራረበ የባህር ወለል ሙቀት እንዳለው ያሳያል ማለት ነው ስለሆነም ከዚህ ጋር ተያይዞ እንግዲህ በዘንድሮ ክረምት በሁሉም የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንዲኖራቸው አስተዋጽኦ ያደርጋል ማለት ነው ከዚህ ምስል ላይ እንደምንመለከተው እንግዲህ በተለይም የደቡብና የምስራቅ ትግራይ ዞኖች የሰሜንና የደቡብ ወሎ ዞኖች የአፋር ክልል የሰሜን ሸዋ የአማራ ክልል እንደዚሁም የምስራቅ የሀገራችን አካባቢዎች በብዙ ቦታዎቻቸው ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው እንደዚሁ ደግሞ የሰሜን ምዕራብ የሀገራችን አካባቢዎች ማለትም የመካከለኛው ምዕራብ አማራ የቤኒሻንጉል ጉሙዝ ክልል እንደዚህ አካባቢዎች እንደዚሁ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው በተመሳሳይ እንደዚሁ የመካከለኛ ሀገራችን አካባቢዎች በብዙ ስራዎቻቸው ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት በዘንድሮ በክረምት 2017-18 ዓ.ም ይኖራቸዋል ማለት ነው ስለሆነ እንግዲህ ዝናቡን የወቅት አጀማመር በመመለከትበት ወቅት በተለይም የወቅቱን የዝናብ አጀማመር እንደዚሁ ደግሞ የወቅቱን የዝናብ አወጣጥ በአግባቡ መረዳት የግብርና የስራ እንቅስቃሴዎችን ለማካሄድ የውሃ ሀብትን በአግባቡ ለማስተዳደር እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው ስለሆነም በዘንድሮ ክረምት 2017-18 ዓ.ም የክረምት ዝናብ በተለይም በምዕራብና በደቡብ ምዕራብ እንደዚሁ በመካከለኛ ሀገራችን አካባቢዎች ላይ ቀድሞ ጀምሯል ማለት ነው ትንበያችን ያን ነበር የሚያመላክተው ማለት ነው በአብዛኛው የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ደግሞ መደበኛ ፈሩን ተከትሎ ይጀምራል ማለት ነው እንደዚሁ ከአወጣጥ ረገድም ከሁሉም የሀገራችን አካባቢዎች ላይ መደበኛ ፈሩን ተከትሎ የሚወጣ ሲሆን ነገር ግን በምዕራብ አጋማሽና በመካከለኛ የሀገራችን አካባቢዎች ላይ የዝናቡ የአወጣጥ የተወሰኑ ቀናትን ሊዘገይ ይችላል ማለት ነው በመሆኑ እንግዲህ ከሰኔ እስከ መስከረም ያሉትን በእያንዳንዱ ወራት ያለውን የዝናብ መጠንና ስርጭት እንደዚህ ማወቅ የግብርና የስራ እንቅስቃሴዎችን ለማከናወን የተለያዩ የአካባቢ ጥበቃ ስራዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው አሁን በያዝነው የሰኔ ወር እንግዲህ በአብዛኛው የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ከሞላ ጎደል በጥቂት የምዕራብና የደቡብ ምዕራብ የሀገራችን አካባቢዎች ላይ ዝናቡ የጀመረበት ሁኔታ ነው ያለው ማለት ነው ስለሆነም እንግዲህ በሰኔ ወር በሁሉም የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል እንደዚሁ ደግሞ በሐምሌና በነሐሴ ወራትም ተደጋጋሚነት ያለው ከባድ መጠን ያለው ዝናብ የሚኖር ሲሆንና በአጠቃላይ የዝናቡ መጠንና ስርጭት በሁሉም የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ከመደበኛ በላይ ይሆናል ማለት ነው በመጨረሻው የመስከረም ወራትም እንደዚሁ የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ እንደዚሁ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት የሚኖራቸው ሲሆን ከነሐሴ አጋማሽ በኋላ ደግሞ የወቅቱ ዝናብ ተጠቃሚ ያልሆኑ የሀገራችን አካባቢዎች ማለትም የሀገራችን ሶማሌ ክልል ደቡባዊ ክፍል የጉጂ ዞኖችና የቦረና ዞኖች ከሚኖረው የአየር ሁኔታ ገጽታ ላይ በመነሳት ለአርብቶ አደሩና ለከፊል አርብቶ አደሩ የሚሆን ጥሩ የዝናብ መጠንና ስርጭት ይኖረዋል ማለት ነው እንግዲህ
ሰሎሞንና ሮዛ በሚቀጥሉት ቀናትም የሚኖረው የዝናብ መጠንና ስርጭት እንደዚሁ መመልከት በጣም ያስፈልጋል ማለት ነው። ከዚህ ምስል ላይ እንደምትመለከቱት እንግዲህ የምዕራብና የደቡብ ምዕራብ የሀገራችን አካባቢዎች የመካከለኛው እንደዚሁም የምስራቅ የሀገራችን አካባቢዎች ላይ በሚቀጥሉት ቀናትም ከቀላል እስከ ከባድ መጠን ያለው ዝናብ ሊኖር እንደሚችል ነው ማለት ነው የሚያሳይ። እንግዲህ ባለፉት 10 ቀናት ደግሞ በተለይም በጥቂት የደቡብ የምዕራብና የደቡብ ምዕራብ የሀገራችን አካባቢዎች ላይ ከቀላል እስከ ከባድ መጠን ያለው ዝናብ የተስተዋለባቸው የሀገራችን አካባቢዎች አሉ ማለት ነው። እስከ ዛሬ ድረስ እንግዲህ 13 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ32 ሚሊ ሜትር እስከ 69 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ የተመዘገበባቸው የሀገራችን አካባቢዎች አሉ ማለት ነው። ስለዚህ ከዚህ ምስል ላይ እንደምንመለከተው እንግዲህ የክረምቱ ዝናብ በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የጀመረ መሆኑን ነው ማለት ነው የምንረዳው። እንግዲህ ይሄ የሚኖረው የዝናብ መጠንና ስርጭት ከሰኔ እስከ መስከረም የሚኖረው የዝናብ መጠንና ስርጭት ጠቀሜታውን፣ ፋይዳውን አጥር አድርገን ለመግለጽ ያክል እንግዲህ የሚኖረው የዝናብ መጠንና ስርጭት በተለይም ከወዲሁ ለመኸር የሚሆኑ የክረምት የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል። እንደዚሁ ደግሞ በሀገራችን በሚገኙ 12 ተፋሰሶች ጥሩ የሆነ የውሃ የመያዝ አቅም እንዲኖራቸው እጅግ ከፍተኛ ጠቀሜታ ይኖረዋል። የተለያዩ አካባቢ ጥበቃ ስራዎችን ለማከናወን የአረንጓዴ አሻራ መርሃ ግብርን በተለያዩ የሀገራችን አካባቢዎች ላይ ከወዲሁ ለመጀመር የሚኖረው የዝናብ መጠንና ስርጭት የሚኖረው እርጥበት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። እንደዚሁ ደግሞ በአርብቶ አደሩ አካባቢ በመስኖ ታግዘው ለሚከናወኑ የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖራል ማለት ነው። ይሄን ያህል ዶክተር እንግዲህ በደንብ ዝናቡ ቀድሞ የጀመረበትንም አካባቢ ቀደም ሲል በደንብ አብራርተውልናል እና ምን አይነት ጥንቃቄዎችስ ያስፈልጋሉ? በኋላ ላይ የምንመለከታቸው አንዳንድ አካባቢዎች ጎርፍ ስጋት የሆነባቸው የሀገሪቱ አካባቢዎችም ጭምራሉና ምን አይነት ጥንቃቄዎች መደረግ አለበት ይላሉ? አመሰግናለሁ ሮዛ። እንግዲህ ከዘንድሮ ከበልግ 2017 ጀምሮ የነበረውን የዝናብ መጠንና ስርጭት በምንመለከትበት ወቅት በተለይም በዘንድሮ ባሳለፍነው በልግ 200 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 102 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ፣ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ የተከሰተባቸው የሀገራችን አካባቢዎች አሉ ማለት ነው። በዘንድሮ በክረምት ወቅት እንግዲህ በተለይም በሐምሌና በነሐሴ ወራቶች ላይ ለክረምት ዝናብ መፈጠር ምቹ ሁኔታ የሚፈጥሩ የአየር ሁኔታ ክስተቶች ከእለት ወደ እለት እየተጠናከሩና እየተስፋፉ ከመሄዳቸው ጋር ተያይዞ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ የመከሰት እድሉ እጅግ ከፍተኛ ነው ማለት ነው። ስለሆነም እንግዲህ በሀገራችን ደግሞ የተለያዩ አካባቢዎች በክረምት የሚሆን በበልግ ወቅት ተደጋጋሚነት ካለው ከባድ መጠን ያለው ዝናብ በመነሳት ቅጽበታዊ ጎርፍ የሚያጠቃቸው የሀገራችን አካባቢዎች አሉ ማለት ነው። እንደዚሁም በከተሞችም አካባቢ ይህ ቅጽበታዊ ጎርፍ የመከሰት እድሉ እጅግ ከፍተኛ ሊሆን ይችላል ማለት ነው። በሌላ በኩልም እንደዚሁ በግብርና ማሳዎች አካባቢ ከሚኖረው ከመደበኛ በላይ የሆነ የዝናብ ሁኔታ የተነሳ ውሃ የመተኛት አዝማሚያዎች ሊከሰቱ ይችላሉ ማለት ነው። እንደዚሁ ነው በሰሜን ምዕራብ የሀገራችን አካባቢዎች ላይ የሚኖረው የአየር ሁኔታ ለወባትን የመፈልፈል ምቹ ሁኔታን ሊፈጥር ይችላል ማለት ነው። እንግዲህ እነዚህ ነገሮች ለመቀነስና ለመከላከል ከወዲሁ ለማህበረሰቡ አስፈላጊውን ግንዛቤ መፍጠር ያስፈልጋል። የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ የተለያዩ አካባቢ ጥበቃ ስራዎችን ማከናወን ያስፈልጋል ማለት ነው። የሆነ ሆኖ የኢትዮጵያ ሜትሮሎጂ ኢንስቲትዩት ለተመልካቾቻችንም እንደዚሁ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በየዕለቱ ትንበያዎችን የሚያደርስ ይሆናል። መልካም። በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዲሬክተር ዶክተር አሳምነው ተሾመ ለጊዜዎትም ለመረጃዎትም ሰፋ ላለው በጣም ነው የምናመሰግነው። እኔም አመሰግናለሁ።